በመርጦ ለማርያም የአስተርዮ ማርያም የንግስ በዓል በነገው ዕለት በደማቅ ሁኔታ ይከበራል። የጥር አስተርዮ በዓል ሃይማኖታዊ ይዘቱንና ትውፊቱን በጠበቀ መልኩ በደማቅ ሁኔታ ለማክበር አስፈላጊውን የቅድመ ዝግጅት ስራዎች ማጠናቀቅ መቻሉን የእነብሴ ሳር ምድር ወረዳ የኮሙኒኬሽን ጉዳዮች ጽሕፈት ቤት የሆኑት አንለይ ድረሰ ለብስራት ሬዲዮ ተናግረዋል። ለበዓሉ ድምቀትና ውበት ከጽዳቱ ዘመቻ ጀምሮ እስከ ማስዋብ ስራዎች በዘመቻ እየሰሩና እንግዶችን ለመቀበል የቅድመ ዝግጅት ስራዎችን መሰራታቸው ተገልጿል። መርጦ ለማርያም በኢትዮጵያ ካሉ ገዳማት መካከል ቀዳሚ ከሚባሉት መካከል መሆኗንና በርካታ ተንቀሳቃሽና ቋሚ ቅርሶች ለባለቤት መሆኗም ተገልጿል። ከባለፈው ዓመት ጀምሮ በአካባቢው ባለው የጸጥታ ችግር ምክንያት በሚፈለገው መጠን እንግዶች እየገባ ለመሆኑና ከዚህ በፊት እስከ 20 ሺህ እንግዶች ይገኙበት የነበረ ክብረ በዓል መሆኑም ተጠቁሟል። በዓሉ በየዓመቱ ከተለያዩ አካባቢ የሚመጡ ሊቀ ጳጳሳትና አባቶች ተባርከው በደማቅ ሁኔታ የሚከበር በመሆኑ ሁሉም ምእመን በበዓሉ ቀን በቦታው በመገኘት የበረከቱ ተሳታፊ እንዲሆን የኮሙኒኬሽን ጉዳዮች ጽሕፈት ቤት ባለሙያ የሆኑት አንለይ ደረሰ ጥሪያቸውን አስተላልፈዋል። ዘገባው የምህረት ታደሰ ነው።